ብርቱካን ተደፍራለች አልተደፈረችም ወደሚለው የብርቱካን ጉዳይ በጣም ሮለር ኮስተር ነው። ይሄ ወደ ላይ ወደ ታች ብዙ አይነት ስሜቶች ውስጥ አለፍን። እኔ መጀመሪያ ሳይ አይ ቲንክ ትላንትናም ተናግሬያለሁ መሰለኝ እና በጣም ድንጋጤ፣ በጣም የሚያሳዝን ያው ሰሞኑን ያሳለፍነውም ስለነበረ በቅርብ ጊዜ ብዙ አይነት የመደፈር የሴቶች ጥቃት ብዙ ስለምንሰማ ነገሩንም እኔ በእውነት በጥልቀት ለማየትም ጊዜም አያስፈልግም ነው። ተጎጂ ሲሆን ሴት ልጅ ተደፈርኩ ካለች ምርመራው ቀስ ብሎ ይደርሳል፣ መደገፍ ይቀድማል እና በዛ መንፈስ ነበር የተነሳሁት። ከዛ ግን የሆነ የጭቃ ጅራፉ የወጣው ይሄ ጉደኛ ቡድን እዚህም ላይ የራሱ አካላት ስላሉት ጥቁር ለብሰው ኦልሬዲ ተዘጋጅተው እንዳደሩ ያስታውቃሉ። ጉዳዩን የተቀባበለ እንደሆነ ያስታውቃል። እዚህ መጥተው ፖስተር ተሰርቶ ደምቢዶሎ የሚል እኔ ደምቢዶሎ አላየሁም፣ ዩቱብ ላይ ነው ያየሁት እና ያውም ወርዷል ተብሎ ከሌላ ላይ ነው ያየሁት። በነገራችን ላይ ደምቢዶሎ የሚለው ቀጥታ ሲተላለፍ በቲቪ ተላልፏል። በዩቱቡ ላይ ነው ተቆርጦ የቀረበው ነው ያለው ኢንፎርሜሽን። አሁን በዚህ በኢቲቪው እንትን ላይ በፋናም ላይ ቀረበው እሱ ነውና እኔ ቀጥታ ስላልተከታተልኩ ደምቢዶሎ አላየሁም። ደምቢዶሎ ዩኒቨርሲቲ የሰጠውን እንትን አየሁ። በጣም ግራ የሚያጋባ ነበር። እነኚህ እዚህ ሚዲያ ላይ መጥተው የመዓዛ መሐመድ ኤክስቴንሽኖች ማለት ነው ሚኒንግ ያው ሻቢያ ሰንሰለት ነው። የሻቢያ የነ ደብረጽዮን ግሩፕ፣ የነ ዘመነ ካሴ ግሩፕ፣ እነ መዓዛ መሐመድ እዚህ ላይ እነ ዩሪ እና እነ ቤተልሔም ዳኛቸው ምናምን ያሉበት ግሩፕ ይሄ ትስስር ማለት ነው። ይሄ ሰንሰለት እኔ ባይዞ አፍርጬ ነው የምናገረው። ቢኮዝ እነሱ ለሴቶች እህቶቻችን መደፈር የማይራሩ በእነሱ ፖለቲካ የሚሰሩ ነገ ተደፈርኩ ብላ የምትመጣን ሴት እንድንጠረጥር 4-5 ጥያቄ እንድንጠይቅ እንዲህ አይነት እንቅፋት የሚያስቀምጡ አካላትን እኛ ጥርት አድርገን ማንነታቸውን ጠርተን ነው የምንሄደው። ወንጀል ያለባቸውም በህግ አግባብ እንዲጠየቁ እናደርጋለን። መደረግ አለበት ብዬ አምናለሁ። ይሄንን ነገር ነው እና ጥያቄ አልነበረኝም መጀመሪያ ላይ በጣም አዝኜ እንዴት ነው በቃ ድምፅ እንዴት እንሆን አብረን ነው ሲባል ሲሄድ ደፋሪ ብሎ ኦሮሞ የሚል ቃል ነው። የኦሮሞ ህዝብ ላይ ደምቢዶሎ የሚለው ነገር የተፈለገበት ምክንያትም ይሄ ነው። ህዝብና ህዝብን ፎከስ ያደረገ ህዝብ ላይ ታርጌት ያደረገ ፖለቲካው ራሱ እንደው ድርጅት ሳይሆን ህዝብ ላይ ታርጌት ያደረገ ነገር ሲወራ ሰማው። ያኔ ነው ተመልሼ 1-5 ጥያቄዎችን እንዲሁ ፖዝ ላደርጋውን ትላንትና አላነሳሁትም። ዛሬ ያው ልጅቷ እንዳልተደፈረች ግልጽ ከወጣ በኋላ አሁን ከዚህ በኋላ ልጅቷን አለመደፈሯን እጠራጠራለሁ የሚል ሰው ካለ ራሱ ችግር አለበት። ገብቷል። ባለቤቷ ራሷ መጣ ሐኪም ካለ ይመርምረኝ፣ እኔ በድንግልና የተጋባሁኝ በትዳር የወለድኩኝ ብለው ባልና ሚስት መጥተው ቃል ምስክርነት በሰጡበት ይዘት አናምናችሁም። መዓዛ ወስዳ ስላልገደለቻችሁ እነሱ ሊያሳፍኗችሁ ሂዱ ሽሹ ብለው 5,000 ብር ትራንስፖርት ብቻ ተሰጥቶ ወስዶ ጫካ ውስጥ ተደበቁ ሲሏችሁ የነበሩ ሰዎች ደብዛችሁን አጥፍተው ውሸቱን እውነት ሊያደርጉ ስላልቻሉ አይናችንን ጨፍነን አናምናችሁም የሚሉ ከሆነ እንግዲህ ሴትይቷ ምን ታድርግ? ተደፍሬያለሁ በግድ ትበል? ግን መጠየቅ የፈራኋቸውን ጥያቄዎች አሁን መጠየቅ እችላለሁ። ባለቤቷ ራሷ መታ ከነ ባሏ ማለት ነው ከነ ልጇ ከነ እህቶቿ ከነ ዘመዷ ሞታለች ከነ ተባለው ፋሚሊዋ ከነ መታ ምንድነው የምትለው? ከነ ጎረቤቷ አልተደፈርኩም ስላለች እውነትም ለካ ድራማ መሆኑን የሚያሳዩኝ አንደኛ 6 ሰዓት በእግር ተጓዝን ትላለች። 6 ሰዓት መሆኑን በምን አወቀች? ጨለማ ውስጥ ነው የምንጓዘው ብላለች። በምን አወቀች 6 ሰዓት እንደተጓዘች? በግምት ሊሆን ይችላል ልትሉኝ ትችላላችሁ። እሺ እንያዘው። እሱ የተተለተለው ፊቷ በምን አይነት ፈውስ ነው? አንዲት ጠባሳ የሌለበት አይተሃል? መስተዋት ነው የምትመስለው ፊቷ። ተተልትያለሁ በምላጭ ያለ ፊት። እኔ ትንሽ እንኳን የተጫርኩት ዶሮ ሳርድ ጣቴን የሆነ ሰዓት ቢላይ ነካኝ። እስካሁን ድረስ 10 ዓመት የተሸከምኩት 18 ዓመት አለ ጠባሳ። በምላጭ የተተለተለ ፊት 1 ነጥብ የሌለበት ምን አይነት ልዩ መድኃኒት ነው? እሱም ጥያቄ አድሮብኝ ነበር። አሁን ጠይቀዋለሁ አልተደፈርኩም ስላለች። እውነትም ድራማ እንደሆነ የሚያሳይ ሆልስ አሉት ድራማ። ሌላኛው 6 ቀን ተኝቼ ተነሳው ስነሳ ደሜ እየፈሰሰኝ ነው የሚል ነበር የመጀመሪያው ድራማ ላይ። ሰው 6 ቀን እንዴት ደም ይፈሰዋል? በህይወት ይኖራል ሰው 6 ቀን ያለ ምግብ ደም እየፈሰሰው ያለ ውሃ? ኦኬ ኮማ ውስጥ ገብታለች እንባል። ስትነሳ 6 ቀን መሆኑን በምን አወቀች? ፌንት ያደረገው የተኛ ሰው እኮ 6 ቀን ነው 1 ቀን ነው በምን ያውቃል? አየህ እነኚህን ነገሮች መጠየቅ ፈርተን ዝም ያልነው አሁን እሷ መታ አልተደፈርኩም ስላለች እና አሉ አንዳንዶቹ በግድ ተደፍረሻል ሊሏት የሚፈልጉ የነ መዓዛ መሐመድ እንትኖች ማለት ነው። በግድ ተደፍረሻል ሊሏት ሴትይቷን ማለት ነው። ልመርመር ካላመናችሁ ይፈትሹኝ እያለች ነው እሷ ከነ ባሏ መጣ ከነ ልጇ ከነ ተከበረው ትዳሯ። ሰርጓ ፎቶ ራሱ እንዴት ታምራለች! ሜካፕ ምናምን ስላደረገች ትንሽ እዛ ላይ እንደውም ደመቅ ብላለች ልንል እንችላለን።
እና ሰው 6 ቀን በባዮሎጂካሊ ሲደማ ተኝቶ ደም ሲፈሰው ምግብ ሳይበላ ውሃ ሳይጠጣ 6 ቀን ቆይቶ ተነስቶ የሚቀጥለው ያደረገችው ነገር ምን እንደሆነ ታውቃለህ? ሌላ ሰው መሸከም ነው የጀመረችው። እሷ ራሷ ተነስታ መቆም መቻሏ የሳይንስ ታምር ነው። ልክ ጠባሷ ከመፈወሱ ይበልጣል። ተነስታ ሌላ እጇ ተቆረጠ ምናምን የተባለች ልጅ መጎተት ጀመርኳለች። ሰው መጎተት የሚያስችል ሰው ጎተታ ደግሞ እንግዲህ ስትመጣ 6 ሰዓት ከፈጀባት ስትመለስ ያው 6 ሰዓት መፍጀቱ አይቀርም። 6 ቀን በደማ 6 ቀን ባልበላ ባልጠጣ ያን የሚያክል ቁስል ይዞ ሰው 6 ሰዓት ሙሉ ተጉዛ ከተማ ገባች። ይሄንን ፊክሽን ማመን ይቀለኛል። በህግ ተይዛ ለፍርድ ሊቀርቡ ካሉ ከተቀናበረው ከነሙኑ መጥቶ ይሄ ነው ተብሎ ሲቀርብ ይሄን ከማመን ይልቅ እቺኛዋን አሁን የነገርኩህን ለማመን የሚከብደውን ጠባሳ የማያሳየው 6 ቀን የሚያስተኛውን የሚያስነሳውን ሙቪ የቻክ ኖሪስ ሙቪ ማመን ይቀለኛል ይላልና ይሄንን እኔ መጀመሪያውም ላይ ዝም ብዬ ነበር ያመንኩት በጥሬው because ሴት ልጅ ተደፈርኩ ካለች ብዬ ነበር። ከዛ ድራማቸውን አየሁ። የኦሮሞ የምናምን ኦሮሞማ ደምቢዶሎ ቀጀታ እና ወጥቷል። አሁን እውነቱ ወጥቷል። ባይ ዘ ወይ ኤአይ የሚባለው ነገር እንደ በራሴ ኤክስፐርቲዝም ውስጥ ላይ ስለሚያደርግ ልነግርህ እችላለሁ። አንደኛ የአማርኛ ቮይስ ኤአይ ማለት ነው በጣም በጣም የሚገርም ላግ ነው ያለው። የእንግሊዘኛው ራሱ ያስታውቃል ምናምን እያለ ነው የሚያወራው። እንዲህ ቅልጥፍጥፍ አድርጎ በሰው ድምጽ ደረጃ ኤአይ የሚናገርበት አልደረስንም። ገና ነው ቴክኖሎጂያችን። ኢቭን የኢሜጅ ኤአይ ምስል ኤአይ ስታይ ሁልጊዜ እጃቸውን እጅ መስራት ላይ ስቲል እንቸገራለን። ኤአይ ዲቨሎፕ ማድረግ ማለት ነው። ላርጅ ላንጉዌጅ ቮይስ ሪኮግኒሽን ኤኒቲንግ ልታመጣ ትችላለህ። አሁን ሞዴሎቻችንን ትሬን የምናደርግበት ባይ ዘ ወይ በአማርኛ ትሬን የተደረገ ሞዴል ማለት ነው። በማዛ መሐመድ ድምጽ ትሬን አድርገህ ሞዴል ላርጅ ላንጉዌጅ ሞዴል ቱ ቮይስ አድርገህ ማለት ነው። የለም ቴክኖሎጂ ገና እዚህ ውጭው ዓለም ላይ ማለት ነው። እና እንዲህ አይነቱን ቅዠተውና ተጋልጧል። ሌቦች ናቸው እነኚህ ተቀናብረው የሚሰሩ ናቸው። አንዴ ቃል እሺ እነኚህ አካላት አቀናብረው የሰሩት ስራ ውስጥ ገብታችሁ አብራችሁ በወንጀል በእንትንህ ድረስ በእህቴ ድረስ በልጅሽ ድረስ ደፋሪ ገጋሪ ብትል ማንም አይሰማም። ሆን ብለህ አይንህን ጨፍነህ ውሸት ለምን ህዝብ እንዲጋደል እንዲጠላላ አራጅ ገራጅ ምናምን ትላለህ። በአማራ ክልል ውስጥ ባለፈው 2 ዓመት ውስጥ የሞተውን ያህል በ10 በ20 ዓመት ውስጥ የአማራ ህዝብ በክልሉ ውጪ ያለው ቤትም ቦታ ላይ አልሞተም። ያለፈው 2 ዓመት ራስህ ያረድከውን ያህል ያረደው የለም። 20 ተማሪ ነው ትምህርት ቤት ውስጥ ረሽነው በስልክ የሚያወሩት። ገደልኩት ማን ተማራ አለው እያለ ማለት ነው። ሽማግሌ ነው አንበርክኮ የሚረሽኑት። ይሄን የሚያደርግ አካል ወደፊት ይግፋልኝ የሚል ስራ ለመስራት የሚደፈሩ እህቶቻችንን ነገ እንዳይሰሙ ራሱ እነሱን ድራማ መስሪያ አድርጎ የተጠቀመ አካልን የምትደግፍ ከሆነ በአንተ ይድረስ ብልህ እርግማን ይደርሳልና አረግምህም። የተረገመ በስቶን ያስቸገረን። ቴንክ ዩ ክብራትና ክብራን፣ ፍንትው ያለ መረጃ እንደምታገኙ እርግጠኛ ሆኜ እነግራችኋለሁ። አይ ዶንት ኖ